ቀድሞን ያለው መኪና ላይ ማለት ነው ሰዎች ሲደበደቡ ድምጽ ይሰማ ነበር እዚህኛን የጫኑበት መኪና ላይ ያሉት ፖሊሶች ራሱ ይሳሳቃሉ ምን ይላሉ በለው ያምራል ይላሉ በቃ እዚህ ላይ ያለው ድንጋጤ ተፈጠረ በቃ ለየት ያለ ነገር እንደሚጠብቀን አወቅም ከዛ በኋላ በቃ መኪናው ተራችን ደርሶ ሲያወርዱን አራተኛ ፖሊስ ጣቢያ አስፋልቱ ላይ ነው ያወረዱን ከዛ ጀምሮ ውስጥ ድረስ አንድ 50 ሜትር የሚሆን በሁለት ረድፍ ሰርተው አዲስ አበባ ፖሊሶች አሉ ፌደራሎች አሉ እንደገና ደግሞ ደህንነቶች አሉ ሲቪል የለበሱ ሁለት ሰልፍ ረድፍ ሰርተው በመሃል ነው የሚያስኬዱ ከዛ በኋላ የቻሉትን ያክል ይቀጠቅጣል ማለት ነው በዛ ባህል ነው የምታልፈው ዱላ ከቀኝ ከግራ ያርፍባል ያረፈበት ከቻልክ መጨረሻ ድረስ ትሄዳለህ ካልቻልክ ደግሞ በማል ትወርቃለህ ወርቀዋል ብለው የሚተው ነገር የለም እየቀጠቀጡ ራሳቸው አንስተው እዛ መጨረሻ አካባቢ ከወደቁ ሰዎች ጋር ይቀላቅላል ማለት ነው አንደኛ ጀምራ ፒካፕ ጋር ያለው ተነስሎ ሲማታ ለምን እየተቀጠረ ሲማታ ሁሉም እየተቀባበሉ በዚያነት ሁኔታ በመሃላቸው ቦታ መምረጥ የለም መንታት ከስር ከግርጫ እስከ ጭንቅላት የሚቀር ቦታ የለም ከወደቅም በለው የወደቀ እዛው እንደከሰረ ነው በቃ ሲጨፈጨፍ ነው የሚነሳው በዛው በመሃል የተቻለው ይሰበረ በቃ ይጨፈጨፍ ሄዳል የሚያመልጥ የለም በዛ መሃል በዱላ መምረጥ የለም ከዛ ያሚመታል መጨረሻ መካከል ላይ ስደርስ አራት ትር ባንድ ላይ አረፈብኝ ከዛ ካረፈብኝ በኋላ ወደኩ በቃ ተንገራግጄ የተነሳው በለው እየተባለ አራተኛ ፖሊስ ጣቢያ ገባሁ ከለየት ያለ ቲያትር ነበር የሚታየው ነበረው ማለት ነው ሰው ላይ የሚያሳርፉት ዱላ ለሽማግሌው ለህፃናቱ ወጣቱ ብለው የሚለዩት ነገር የለም ሁሉንም የቻሉትን ያክል ይቀጠቅጡታል ይሄንን ተግባር እኔ ምናልባት በቴሌቪዥን ነው ያየሁት ሶሪያ ላይ እንደዛ ሰው ሲደበደብ ማለት ነው የቻሉትን ያክል ይቀጠቅጡታል አዘኔታ የሚባል ነገር የለም በዛው ወቅት አግሩም የተሰበረ ነበር ምንም እንትን ይላስ መህራህ ይላስ አቃናው ነው በዛው ቃራውታል በዛ ሰዓት ያየው ሌላው ምንድነው ሴቶች እህቶቻችን ላይ ያደርሱት የነበረው ነገር ነው ሂጃብ እንትን ቃብ የለበሱ ሴቶችን ያስወልቁ ነበር ወንድ ሳታይ እስከ መቼ ነው የምትኖሪው አውልቂ እያሉ ወንዶቹ መከላከልም አልቻሉም ከሴቶቹ በጣም በበለጠ ተጎድተዋል አንዳንዶችን ሴቶች ግደለኝ እንጂ አላውልቅም ይላሉ አንዳንዶቹ ደግሞ ያውልቁ ነበር በጣም ማለት ያስከፋል በርግጥ ለዚህ ሀገር እኔ ዜጋ ነኝ ብለህ ታስባለህ ሴት ቤት ላይ የሚደረገው ሴት ሙስሊም ቤት ላይ የሚደረገው ነገር በጣም ያስለቅሳል ብዙ ስድቡ በተለይ ደግሞ ሴቶች እህቶቻችንን የሚሰድቧቸው ስድብ በጣም ይሰቀጥጣል በቃ ብችል ተነስተህ የመጣው ይመጣ ብለህ ትመኛለህ በቃ ግን ካቅም በላይ ስለሆነ ምንም ማድረጋችንም ማዳመጥ ብቻ ይሆናል ማለት ነው አላሁ አክበር ያሉትን ሰዎች እዚህም አላሁ አክበር ካለ እንደዚህ አላሁ አክበር አላህ ያውጣ ከዚህ ጭንቅ አላህ የሚያወጣችሁ ከሆነ አሁን ያወጣችሁ ከኛ ጥቃት ያወጣችሁ ጥቃቶች ይደርሱ ነበር ሳይሆን አላሁ አክበር ምትስትል አላሁ አክበር ሰባት ወር እናንተ ነበራችሁ አላሁ አክበር እያላችሁ ስትሉ የነበሩ ዛሬ አላህ መጥቶ ያድና ይሉሃል አንዳንዶቹ ሲጠየቁ የቤት ቁጥራቸው ምናምን ካላወቁት በቃ አንተ የቤት ቁጥርን ሳታቅ ነው መንግስት የምትመሰርተው ብለው ይቀጠቅጧል የሆነች ሴት ነበረች አንቺ የአረብ ሸርሙጣ የአረብ ገረድ እያሉ ይመቷት ገባ ይሳለቁባት ገባ እኔ የአረብ ሙስሊም ነኝ ለዚህ ማሰራም ብትልም ምንም ሊያምኗትም አልቻሉም ሞባይላችንን አስረክበን ጫማችንን አውልቁ ተባለ ሞባይሎችን አስረክቡ ተባለ ወደ ሰንዳፋ ተጫንን ማለት ነው ሰንዳፋ ከሄድን በኋላ ያለው ሁኔታ እዛ ከዚያ አኳያ አልহামዱሊላህ በጣም
የተሻለ ነበረ እዛ የነበረው ሁኔታ ማለት ነው። ጥሩ ነው። ያው እዛ ከደረስን በኋላ ወደ ከሌሊቱ 8 ሰዓት አካባቢ መሰለኝ የደረስነው በግምት ዳቦ አንዳንድ ዳቦ አመጡና ሰጡን። መርማሪዎች ጋር አንዳንድ እየሆነ እንገባለን። በዲናችን ዙሪያ ከጥያቄዎቹ መሀል ምን ነበረ? እምነት ምንድን ነው ይላሉ። የድሮ ነው ያው ብሎ ይጠይቃል። በዛ ወቅት የኛ ምላሽ ያው እስልምና ሲባል የድሮ ነው ያው ነው ብለው ምትደርሱብናል። የድሮ ስንላቸው የአባትና የእናት ነው እነሱ የሚያስቡት በዛ ሰዓት ምትደርሳሉ። ያሁን እንድንላቸው የሚፈልጉት አሁን የመጣው ስለዚህ በግዴታ ያው ግማሽ ያሁን ይላል እስልምና ብሎ በተጠነከረ ትንሽ ዱላው ጭማሪ ይደረግለታል። እሱ በጊዜው መላ ሰውነቴ ነበረ በልዙ የነበረው እግሮቼ ላይ ጀርባዬ ላይ እጆቼ ላይ እስከ ሻይ አካባቢ ምናምን ከጭንቅላቴ በስተቀር ሁሉም የሰውነቴ አካል በራዞ ነበረ እና የህመም ስሜት የሚሰማኝ ነበር። ግን መጨረሻ ላይ ሌላው እየቀለለ ሲሄድ የትከሻዬ አካባቢ ያለው ህመም ግን እስካሁን ድረስ ያው ይደቀኛል አልቻለም። እንደ አጋጣሚ አንተ ድንጋይ ስትወረውር ነበር አሉ። አላህ ፍሩኒ ድንጋይ ስትወረውር ነበር አትዋሽ ማለት ዱላ ጀመረ። ከዛ በኋላ እስቲ ምንም ለማና አልነበረኝም። ከነሱ ጋር ትግል ነው። እኔ ድንጋይ ወርውራል ሲሉኝ ድንጋይ አልወረወርኩም። አላህ ፍሩኒ ድንጋይ አልወረወርኩም። እኔ ለዚች ሀገር ሁለተኛ ዜጋ ሳይሆን ትክክለኛ እስልምና ተቀብዬ ነው ሙስሊም እንጂ ሙስሊም ኢትዮጵያዊ እንጂ ሌላ ዜጋ አይደለም ያልኳቸው ትግል ነው። እነሱ ግን ይተውኛል አልቻሉም። እስካሁን አቅሜ እስከሚችለው ያህል ትግል ሳደርግ እየመቱኝ መጨረሻ ላይ አልቻልኩም፣ ወደኩ። እንግዲህ እጅ ሰውነቴ ማጠቃለያ በጣም ስለመቱኝ ሽባ ሆኜ ነበር። አልቻልኩም መቆጣጠር ራሴን ሳልኩኝ መርፌ ያው ስቲል ከመተኛት ብዬ ጧት የተነሳው መርፌ እየወሰድኩ ነው የምንቀሳቀሰው። ግሬን እጄም አይሰራም። የሚያስደንቀው ግን የመንግስት የህዝብ ሙስሊሙን የመብት ጥያቄ ከምንም ሳይቆጥር በተቃራኒው ማንገላታትና ማሰቃየቱ እንዲሁም ለእስርና ለእንግልት መዳረጉ ሳያንስ ከዚህም በላይ የሚያስደንቅና ምናልባትም የንዴት ሳቅ የሚያስቅ ድራማ በተለመደው የውሸት ማስተላለፊያ በሆነው የኢትዮጵያ ቴሌቪዥን ማቅረባቸው ተመልካቹን ጉድ አሰኘ። የፌደራል ፖሊሶችና ታጣቂዎች የአንዋር መስጂድን ትርምስና ሁከት ካቀጣጠሉ በኋላ ነበር ድራማውን ለተለመደው የሐሰት ዘገባ በሚያመች መልኩ የተጫወቱት። ዜናውንም በሚከተለው መልኩ አቀረቡት። ታላቁ አንዋር መስጊድ የረመዳን ጾም ሰላት ላይ የነበሩ ሙስሊም ምዕመናንን በኃይል በማገት ረብሻ ለመፍጠር የተደረገው ሙከራ ሙሉ በሙሉ መክሸፉን የፌደራል ፖሊስ አስታወቀ። ሃይማኖትን ሽፋን በማድረግ ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ አክራሪዎች ዛሬ በታላቁ አንዋር መስጊድ የ7 ሰዓቱን ስግደት ከመካሄዱ በፊት ቀድመው በመጠራራት መስጊድ ውስጥ ተሰባስበዋል። ሙስሊሙ የጸሎት ስነ ስርዓቱን ከፈጸመ በኋላም በሰላም ወደ ቤት ሊመለስ ሲል እነዚሁ ፖለቲካዊ አጀንዳ ያላቸው ጥቂት አክራሪዎች ለማገት መሞከራቸውን የፌደራል ፖሊስ አስታውቋል። አክራሪዎቹ ህዝበ ሙስሊሙ ጸሎት ለማድረስ በተሰባሰበበት ወቅት ለአመጽ የሚያነሳሱ የተለያዩ መፈክሮችን ሲያሰሙ ቆይተዋል። የፌደራል ፖሊስና ሌሎች የጸጥታ አካላትም ኃላፊነት በተሞላበት መንፈስ አክራሪዎቹ ከድርጊታቸው በመታቀብ ወደ ሰላማዊ መንገድ እንዲመለሱና በኃይል ህዝበ ሙስሊሙን ለማገት የሚያደርጉትን እንቅስቃሴ እንዲያቆሙ ጠይቀዋል። በእርግጥ በሚዲያ የተላለፈው ውሸትና የክስተት ማዛባት እንዲሁም ወንጀላዎችና ድራማዎች ሁላችንም እንደተመለከትነው አይን ያወጣ ቢሆንም በዕለቱ በአንዋር መስጂድ ከታገቱና ለእስርና ለእንግልት ከበቁት ወንድሞች መካከል አንዱ በዚህ ጉዳይ ላይ የሚከተለውን ይለናል። በአዲስ አበባ ዛሬ በታላቁ አንዋር መስጊድ የረመዳን ጾም ሰላት ላይ የነበሩ ሙስሊም ምዕመናንን በኃይል በማገት ረብሻ ለመፍጠር የተደረገው ሙከራ ሙሉ በሙሉ መክሸፉን የፌደራል ፖሊስ አስታወቀ። በጣም ውሸት ነው። ሲጀመር እኛ በግድ አይደለም እዛ ግቢ ውስጥ የተሰበሰብነው። ተሰብስበንም ምንም ያደረግነው ህገወጥ እንቅስቃሴ የለም። መስጊድ ውስጥ ሆነ የማንንም መብት ሳንጋፋ መስጊዳችን ውስጥ ጥያቄያችንን አቅርበናል። ይሄ ደግሞ ወንጀልም አይደለም፣ ምንም የተፈጠረ ችግርም የለም። ችግር ግን የፈጠሩት ራሳቸው ናቸው። በታግተው ምናምን ተሰበሰቡ ነው እየተባለ ያለው። እኛ ታግተን አይደለም፣ ራሳችን ኮሚቴዎቻችን
በብዙ ነገር ህዝቡ መርጧቸው እዛ ቦታ ላይ ተቀመጡ ኮሚቴዎችን ከማሰር የበለጠ ምንም አይነት ጫና ሊደርስብን አይችልም። ይሄ ጫና ደርሶብን እኛ ድምጻችንን አሰምተን ኮሚቴዎች እንዲፈቱ ብቻ ነው ጥያቄ ያቀረብነው። ሃይማኖትን ሽፋን በማድረግ ፖለቲካዊ ፍላጎታቸውን ለማሳካት የሚንቀሳቀሱ አክራሪዎች ዛሬ በታላቁ አንዋር መስጊድ የሰባት ሰዓቱን ስግደት ከመካሄዱ በፊት ቀድመው በመጠራራት መስጊድ ውስጥ ተሰባስበዋል። ሙስሊሙ የጸሎት ስነ ስርዓቱን ከፈጸመ በኋላም በሰላም ወደ ቤት ሊመለስ ሲል እነዚሁ ፖለቲካዊ አጀንዳ ያላቸው ጥቂት አክራሪዎች ለማገት መሞከራቸውን የፌዴራል ፖሊስ አስታውቋል። ያገተም የታገተም ሰው የለም ማንም ማለት ነው። ሰገደ በቃ ማይክሮፎን ያዙት ወጣቶች ኮሚቴዎቻችን ይፈቱ ሲሉ ሁሉም ሰው እየተሰበሰበ ወደ እነሱ ነው የተቀበለው። ምክንያቱም ከማከላችን ማንም ኮሚቴዎቻችን እንዳይፈቱ የሚፈልግ አንድ ሙስሊም ወጣት መጀመሪያ ሙስሊሙ ጥያቄዎች መፍትሄ አፈላላጊ ኮሚቴ ብሎ ራሱን የሰየመው ቡድን አመራር አካላት በህግ መሰረት በቁጥጥር ስር ውለዋል። በቁጥጥር ስር ውለው ምርመራው በመከናወን ላይ ይገኛል። የዚሁ ህገወጥ ቡድን አባላት የሆኑ ጥቂት ግለሰቦች ዛሬ በታላቁ አንዋር መስጊድ ህዝበ ሙስሊሙ በሰላም የዙር ሰላቱን ጨርሶ ሊወጣ ሲል ከመስጊዱ አትወጡም ብለው በኃይል ነው ያገኙት። በሚሊዮን የሚቆጠር ሙስሊም ሰው ፔቲሽን ላይ ፈርሞ የመረጣቸውን ኮሚቴዎች ህገወጥ በማለት የነሱ አባላት የሆኑ አንዳንድ ግለሰቦች አባላት ማለት ሲጀመር እኮ የሆነ ነገር ተቋቁሞ የዛ የተቋቋመው ድርጅት ወጣቶች ምናምን በቃ ለዛ የሚሰሩ ማለት ነው። እኛ እንደዚህ አይነት ምንም አይነት ችግር የለብንም፣ አባልም አይደለንም ምናምን። እኛ ሙስሊም ነን፣ በቃ ኮሚቴዎቻችን ሙስሊሞች ናቸው። እነሱ ሲታሰሩብን ለምን ታሰሩ ጥያቄ ለማቅረብ ነው መስጊድ ውስጥ የተሰበሰብነው። አለቀ። ችግሩን የፈጠሩት ራሳቸው ናቸው። እዚህ ጋር ግን የሚሉት ችግር ፈጣሪ የሆኑትን ሰዎች ይዘናል ነው የሚሉት። ይሄ በጣም የተለያየ ነገር ነው እና የማይመስል በር ላይ ሰዎች ተሰብስበው ምናምን አንድ 7 የሚሆኑ ወጣቶች እጅ ላይ ተያይዘው አትውጡ አይነት ነገር ነው ያደረጉት። በጭራሽ እንደዚህ አይነት እንቅስቃሴ እኛ መስጊድ ውስጥ በነበርንበት ሰዓት አልነበረም። ይሄንን ቪዲዮ ካያችሁት ነው ማንም ሰው ግቢ ውስጥ የለም፣ ባዶ በር ላይ ነው። ስለዚህ ለድራማ የተቀረጸ መሆኑ በጣም ግልጽ ነው። አክራሪዎቹ ህዝበ ሙስሊሙ ጸሎት ለማድረስ በተሰባሰበበት ወቅት ለአመጽ የሚያነሳሱ የተለያዩ መፈክሮችን ሲያሰሙ ቆይተዋል። ለአመጽ የሚያነሳሱ መፈክሮችን አይደለም እኛ ስንልም የነበረው እስከ ዛሬ ነው የተባለው። በጭራሽ እኛ ለአመጽ አንነሳሳም። እኛ አመጽም አንፈልግም። ኮሚቴዎች ይፈቱ፣ አህባሽ ይወገድልን። በቃ የማንፈልገው አይነት ሃይማኖት እኛ እስከ ዛሬ የኖርንበት ኢስላም ውስጥ ገብቶ እንዲዘባረቅብን አንፈልግም ነው በቃ። ያንን ነው የምናንጸባርቀው የምንጠይቀው። ነገር ግን አሁን አሸባሪዎች አክራሪዎች አላከረርንም። ነገር ግን ሃይማኖታችን በሌላ በማይረባ ግለሰቦች እየተበጠበጠ እንዲላላ ማንፈልግ። ፖሊስ በአካባቢው በመሆን በድምጽ ማጉያ ሰላማዊ የሆኑ የእምነት ተከታዮች ያላንዳች ችግር ወደ ቤታቸው እንዲሄዱ በመጠየቁም በርካታ የእምነቱ ተከታዮች ራሳቸውን ከአመፀኞቹ በመነጠል ወደ ቤታቸው ተመልሰዋል። በጣም ውሸት ነው። እዚህ ጋር ስፒከር ምናምን ገጣጥመው ሰላማዊ የሆናችሁ ወደ ውጭ ውጡ ምናምን ተብሎ ነበር እና የተወሰኑ ሽማግሌዎች ህፃናቶች ምናምን ሲወጡ ወጣቶች አብረው ወጥተዋል። ሜቢ ፈርተው ምናምን ይወጡ ሊሆን ይችላል። እንደዛ ግን ዝም ብለው ወደ ቤት አልተለቀቁም። እንደው የባሰ ከኛም የባሰ በጣም ተቀጥቅጠው ወደ 4ኛ ፖሊስ ጣቢያ የሄዱት። በሚገርም ሁኔታ እየተደረገ ያለው ነገርና ሚዲያ ላይ እየተዘገበ ያለው ነገር በጣም 100% የተለያየና ውሸት ያዘለ ነገር ነው። ፖሊስ እንዳለው ትግስት በተሞላበት ሁኔታ ወደ መስጊዱ ሳይገባ አድማውን ያላንዳች ጉዳት በተሳካ ሁኔታ መቆጣጠር የተቻለ ቢሆንም አድመኞቹ ግን በፖሊስ ላይና በአካባቢው በሚገኙ ንብረቶች ላይ ድንጋይ በመወርወር ጉዳት አድርሰዋል። እንወጣ በሙሉ ነው የደበደቡት። እንግዲህ እኛ እዛው በነበረን ጊዜ ውስጥ ነው መስጊድ ውስጥ ነው ጥያቄያችንን የሚያቀርበው። ስንያዝ መስጊድ በር ላይ ነው የተያዘው። ስንሄድ ከመስጊድ በር ላይ ነው በመኪና ይዘው ሄዱ። እንግዲህ እዚህ ጋር ማን ባሲስ ምናምን እኛ ምንም እናውቀው ነገር የለም። ከየት መቶ ባስ ተሰበረ ምናምን በሚባል ወላሂ ምክትል ኮሚሽነር ግርማ ካሳ የተካሄደው ህገወጥ እንቅስቃሴን ፖሊስ ወደ መስጊድ ሳይገባና
ምንም ጉዳት ሳይደርስ ማክሸፍ መቻሉን አረጋግጠው ችግሩም የተፈጠረው ፖሊሶች ወደ መስጊድ ለመግባት ባደረጉት ጥረት ግንብግብ ተነስቶ በሩም የተዘጋው ፖሊሶችም ፌደራሎች ከዛ በኋላ ነገሩን አክብረው መንገዱን አዘጋግተው አካባቢው ላይ የከበቡት ፖሊሶች ወደ መስጊድ ለመግባት ባደረጉት ጥረት የተነሳ የተፈጠረ ችግር ነው። የዚህ ቡድን ጥያቄ ሃይማኖታዊ አይደለም፣ ፖለቲካ ነው። ኢትዮጵያን ለማተራመስ ነው። ፖለቲካዊ ጥያቄኛ አንተን ማናጥም አንጠይቅም አልጠየቅም። እኛ ጥያቄያችን አንድና አንድ ነው። ኢስላም የነበረ ያለ ሃይማኖት ነው። በቃ ያንን ነገር አትረብሹብን ነው። አህባሽ ያሉ እየመጡ ሌላ ነገር በጣም ከኢስላም አመራር የወጣ ነገር ያደረጉብን ስለሆነ ያንን ተቃውመናል። በቃ አንፈልግም። ኢስላም ሃይማኖታችንን እናራምድበት ነው የምንለው። ነገር ግን አይደለም ሰላም የሚነፍግሰው አንድ ሰው መጥፎ ጠረን ኖሮት ህብረተሰብ ውስጥ እንዳይቀላቀል ሁላ የሚከለክል ሃይማኖት ነው ያለን እና ይህን ያህል በጣም ጠንቃቃ ሃይማኖት ነው ያለን። እኛ ሀገር አንረብሽም፣ ሁልጊዜም በሰላም ነው የምንጓዘው። አሁንም ቢሆን ሃይማኖታችንን አይንኩብን፣ አህባሽ ምናምን አንፈልግም። በነፃነት በሰላም ሀገራችን ላይ ሃይማኖታችንን ይዘን ከቀጠለ እንደውም ለሀገራችን በጣም ብዙ ነገር መስራት እንችላለን።